ሳይ ማልዳ ከሰማይ ሱሱናብኛለች ነፋኛ ፋፉ ላይ ያምራል ተፈጥሮዋ የማናቱ ቆንጆ እሷን ብዬ ቀረው ከማላውቀው ጎጆ አረንጃልኝ መውጫም የለኝ አረንጃልኝ ተይዣለሁ አረንጃልኝ ተከትያት አረንጃልኝ ኮብልያለሁ አረንጃልኝ ታቦት ሆኖ አረንጃልኝ ኮከባችን አረንጃልኝ ከፋኝ ዛሬ አረንጃልኝ ፀሐይ ወጣ ማልዳ ነው የምትወጣው እንደ ፀሐይ እንቅልፌን ነስታኛለች ያቺ ውብን ጉዳይ እናቷ የት ልካት ነው በዚህ ጥዋት ጸለይኩኝ ቀና ብዬ ማንም እንዳያያት አረንጃልኝ መውጫም የለኝ አረንጃልኝ ተይዣለሁ አረንጃልኝ ተከትያት አረንጃልኝ ኮብልያለሁ ይመቻችሁ አረንጃልኝ እንወዳችኋለን ደግሞ ፕራንክ ያለ ምንሽ ነው ሆንሽ አስቀምጦና ታርቂ ይችላል። አሁን ከዚህ ዘበኛ እሷስ ጋይስ በመቀላቀሏ ምን ያህል ደስተኛ ናት? ደስተኛ አይደለሁም እያለች እሺ፣ እኔ ወደዚህ ጀማ ስለገባሁ በጣም ደስ ብሎኛል። በጣም ማለት ነው። አገባቡ የሚገርም አገባቡ ነው። አቀባበል አልተደረገልኝም። ያው ሞቅ ባለ ጾሚ ፈታና ምናምን ተብዬ ነው እና ግምጃ የሚበላ ነገር ይጨመርልሽ? አይ እና ቁም ነገር ጾም ሲፈታ በአሪፍ ሁኔታ እንቀበልሻለን ተብዬ ነው። በጣም ነው ደስ የሚሉት። ስነስርዓት አላቸው፣ ሪስፔክት አላቸው። የሰው ፍቅር የሆነ አለ አይደለ? በቃ ማለት ማስመሰል ሳይሆን ሪል ፍቅር ነው እዚህ ጋር የሚያሳያችሁ። ለእኔም የሚሰጡት ትክክለኛ ፍቅር ነው። አንዳንድ ሰው እኮ ከካሜራ ጀርባ ሌላ፣ እዚህ ጋር ደግሞ ሌላ የሚሆናል እና በጣም ነው ደስ የሚለው። እናሳ እና ስልኩ ትሰጠኝ ማሬ። እሺ መጣሁ። በጣም አሰበን አንተ ሊበላት ነው። አሬ ደረሰ። እሺ ስሚኝ እንጂ ማለት ይወጣሉ። ኖ እንዳትወጪ ግምጃ እያየሽ ነው አይደል? እያየሽ ነው ግምጃ እንዳትወጪ። እሺ አለች ግን ታት ማንገ አይሰማም ድምፅሽ፣ ማይክ ታፍኗል። ጆን ዳንኤል እንዴት ነህ? በእናትህ ቤታዮዬ፣ ኤርሚዬ እንዴት ናችሁ? ገና ኢንትሮ ላይ ሆኜ ነው ላይታችሁልኝ። ፊቴን ሰላሳይ እንደዚህ ነበር ማርያም ስትልክልኝ። አሁን ገና ነው ካሜራውን የቀየርኩት። የሰው አቃል ፈልግም እያለች ነው ግምጃ ሺሱ ሀምብል በእናትህ ደስ ስትል የሰው አቃል ፈልግም ማለት ሪስፔክት እንደዚህ ነው። ያለች አሁንም አልፈልግም። ግምጃ እየሰማሽኝ ከሆነ እንዳሰጭኝ እሺ። ማይ ፋሚሊ አሁን ግምጄ ጋር ትሄዱ ነው ሁላችሁ ማለት ነው። ግምጄ ቤት ሄዳ ትላላችሁ ይችላል። እንዳሰጡ በሏት፣ ሄዱና እንዳሰጡ በሏት። ችግር የለውም። ሁላችሁም ከብራት ነች። ይሄ ለውበቷ ምናምን ሳይሆን በጣም በቃ እንደዚሁ ሪስፔክት ክብር እየቀለድኩ አይደለም። ናቶ የምር ትንሽ ደክሞኛል፣ አሞኛል። ምና 2 ሰዓት 1 ሰዓት ብቻ ከዛ ትሄዳለን። ችግር የለውም። እዚህ ቅርብ አይደለ? እንደምን ችግር አለው?
ደስ ይለኛል። ፓናዶን ካገኘ ይዘህ ብትመጣ ደስ ይለኛል። እሺ ራስን እየጠበቅሽ ወይ? ችግር የለውም። እሺ እደውላለሁ። ስትደርስ ደውል ብቻ እንዳትመጣ። እሺ ኤቢ ጋር እና ቶሎ በል። ኤቢ ጋር ማለት ደውልልኝ ስትደርስ። ምን አባል አድርግ። አንዳንድ ሰው ቢሆን ወተሻጠቅም ታኝ ምን አገባኝ። አስባችሁ ማኖቼ እንደዛ ቢለኝ ያለው ስሜት እግዚአብሔር ምን አገባኝ። በይልተኛበት ምን አገባኝ። ውጪ ቀዩን ማሮቼ ቁልጭጫችሁ በዚህ ሰዓት መደወያው ነው። ወይኔ ጉድ ይፈላ። ታናሽ ስላት አናቴ ላይ ሁሉም ቁጭ አሉብኝ እኮ። ግረፋቸው። አዎ እግዚአብሔር ነው መግረፍ አለባቸው እንዴ። ይዋቸው እስኪ መቤት ይዋቸው። ግምጃ እዋት እንዴት እየሆነች እንዳለች እኔ ግራ ገባኝ። እዋት እዛ ጋ ጊዜ እናታችሁ ናፍቃችኋለች። አጎትሽ ዛሬ ወንድምሽ አዝናንተውሻል። ወንድምሽ ዛሬ ሀዋ የታባቱ አዳኞቹ አያምርም። የዛሬ ቪዲዮ ማን የቀረጻት? እሱ ነው የቀረጸኝ። አጎትዬው ነው። አጎት እኔ ነኝ። መከታው ይላል አባቴ። አውቀው ነው ካሜራማን። የዛሬ ኪንግ ካሜራማናችን ይሄ ነው። ኪንግ ካሜራማን አረና ከማንም የሚበልጥብኝ ላሳይ እዚህ ጋር። እኔ ስለ ካሜራማን ያወራው። እኛ ቤት እንደዚህ አትሁኑ። ኪያ የኔ ናት። እግዚአብሔር ኪያ ጨራሻ ሀያት ኪያ ጨራሽ ከዚህ ቤት ነው የማይጠፉት። እኔስ ያ መቅዲ እኔስ ትላለች እዚህ ገብታ እኔስ እኔ ታማኟ ሀያት ኪያ ትክክለኛ ሞዴሬተር ሰጥቻቸው ከኔ ጋ ያሉት ንስራዬ። እንዴ ንስርዬ አንቺ መልሻ እንዴ ሌሎች ሞዴሬተር መሰልኩሽ እንዴ? አይ አትመስይም እኮ ግን መሰልከኛ። ድንገት አመለጠኛ። ፒኪኒ መሰልኩሽ። ኦኬ ችግር የለውም። እንዴት ነሽ? ደህና ነኝ። እየጠጣ ማለት ውይ አሌክስ ለምን እኮ ለምን እንደሱ የምታየኝ አሌክስ? ኔትወርክ ያዘ እንዴ? አለ እንዴ? ማዕሪያ አይባልም እንዴ? ወንድ አይባልም እንዴ? ባለትዳር ማዕሪያ አይባልም። እና እሺ ምን እየሰራሽ ነው? በይደናደር እየተናገርኩ ነበር። ወደ አንቺ እንዳዞር ነው እንጂ ደናደር። ቆይ እኔ ልትረግጠኝ ነው? በዚህ ጸባሽ ከቀጠልሽ ትሮጠጫለሽ። ኧረ ተው አያዋጣህም። እኔ እኮ ወንድ እህትህ እኮ ነኝ። ወንድምህ እኮ ነኝ ልትፈልገሽ ነው አሉ። ዛሬማ አንተ እንዴት ትላለህ? እኔ ነኝ ክፍል ያደረኩት። ከፈለግሽ እኔ ጋር ፈልገህ ነው አንተ ራስህ። ምላሴን አቀመሻትን ግምጃ እንደ እቴቴ ቆረጦ ከኦርቶዶክስ የነበረው ወደ ፕሮቴስታንት የቀይ እንትን ጋር
ሲታተክ ነው ኢትዮጵያ ምድር ላይ ሰውየው። አባቴ አለመሰማት እኮ ፍቅርን ያጎድፋል። ሁለታችንም ለማሸነፍ እንጂ ሌላ ነገር ነው። የመጀመሪያው ጌታ ምስክሬ ነው። ግምዣና የአዲሱ ሰውዬ ሰርተውበታል። ይሄ አክቲንግ ነው ማምላክ ምንም ነገር አይቻልም። አንቺ ይሰራ ነው። እኔ አሁን ጥያቄ አለኝ። እሺ ህይወት ካለክ ያንተ ህይወት እንድበጠበጥ አልፈልግም፣ ግን ጥያቄ የምጠየቅ መብት አለኝ። የተሰጠሽ ምናምን ነው ስጦታዬ ነው ምናምን የሚለው ስደት ነው። ማሮቼ የሆነ ሙዚቃ አለ። ምንድን ነው የሚለው? እስኪ ይሄ አይደለም። እውነትን ነው። ጎሰራ ሆነ ቸኮሌት የሚመስል ምናምን እያለች ነው። ማን ነው? ምንድን ናቸው? አንቺ ወንዳ ሳውዲ እንደዚህ ጸጉራ እንደ የምታደርገው እዚህ ጋር ጠጋ ልበል። ሳውዲ ላይ ቦቸራ ቆይማ የወሬ ጥማት ኖ እኔ ላፈጠር ነው የመጣው። ላፈጠር ነው። ማናት? ጎችራ ማናት? ጎጀራ ግምጃች ሳውዲ የነበረችው ጸጉራ እንደ የምታደርገው ልጅ ወይ ቆንጆዬ ልጅ እኮ ናት። ወላሂ እሷ ልጅ ስወዳት ምን ሆነች ታዲያ? እኔ አላቃትም ጭራሽ። ዝም ብላ ነው እንትን አይልም። አፈር አባት ይብላ። እኔ ወንዶች ማሜ ቀውላለ ውስጥ ልረግጣችሁ ነው። አፈር አባታችሁ ነው። አዎ እምቢ ብለው ነው በቃ። ብሯን ብለው ሄዱ። ብሯን ብለው እምቢ ብለው። ወንድ ልጅ የሚሳደበው ሴት ልጅ እኮ እምቢ ስትለው ነው። አላቃትም አይላትም። ከሳውዲ ድረስ ገብታ እንኳንም አላወቃት። አላቃትም። እምቢ ስትለው ስሟን ያጠፋል። እዛ እየዞረ እየሄደ እሷን መሆን ሲያቅተው እሷ ሲጀመር የበለጠውን ጠብሳ ማሳየት አለባት። የሆነ ቸኮናታ ወላሂ ስወዳት ደስ ትለኛለች። አታውቀኝም እሷ ግን እኔ እወዳታለሁ። ወደ ዘር ወሰደት እኮ ነው። ሳቄኝ ነበር ግምጃ እኮ ያ ደስ የምትል ልጅ ናት። ከዜናች ደስ የምትል ልጅ ናት። አባቷ መጣው እኮ ነው አዲስ አበባ መጣው አባቷ ምናምን። ኧረ እሷ አሉ በስነ ስርዓት አግብተህ አግባኝ በህጋችን መሰረት አለችው። ልጁ አልፈለግም። ለጥላት የከተማ ሰው ልጅ ነው። ዝም ብሎ የሆነ አፍላ ፍቅር ምናምን ፊልም የሰራ ነው። ከአሁን በፊት ደግሞ የራቆት ቪዲዮ የያዙ እነሱ ልጆች ናቸው። ታውቂያለሽ? የሆነ ሰዓት ከእነሱ ጋር የሚሰራ የነበረ የራቆት ቪዲዮ የያዙ ልጁ አንዱ ልጅ ነው። እዛ ውስጥ ነበረ ሲያስፈራራት ዱባይ መጣ ምናምን። አታስታውሽም? ዱባይ መሰለኝ እሷን አስፈራርቷት እዛ አፍላ ፍቅር የሚሰሩ አንድ ላይ እነሱ ግሩፕ በጣም ባለጌ ናቸው። ይሄ ቦቸራ ነው። ቡችላ የሚባል ደግሞ ለግምጃ አሁን ደግሞ እንትን አደረጋት። ስሙ ራሱ ቦቸራ ነው። ቡችላ ይባላል። እውነትና ቦቸራ ቡችላ እያለ እኮ ነው ስማት። ሁሌም ማንኛውንም ሰው እንደኔ በእይታ የምትረዱ ያድርጋችሁ። እሺ፣ ሁሉንም ሰው ማንኛውም ሰው በእይታ የምትረዱ ያድርጋችሁ እና እኔ እንጃ እኔ እወዳችኋለሁ፣ አከብራችኋለሁ። ለእኔ እህቶቼ፣ እናቶቼ፣ ሁሉ ነገሮቼ ናችሁ። እናንተ ማለት ስላልገባችሁ ነው። እናንተ እዚህ ከጎኔ በመሆናችሁ ስንቱ እንደሚበሳጭ፣ ስንቱ እንደምናደድ፣ ስንቱን ለመጣል ወጥመድ 24 ሰዓት ሲፈትል እንደሚውል እኔን እንደዚህ ጥንካሬ እንደዚህ የሆነ በቃ እኔን ራሴን አፍጨርጭሬ ለመቆም ማንንም ቤተሰብ ድጋፍ ሳልጠይቅ፣ ጓደኛ ድጋፍ ሳልጠይቅ፣ ከጎኔ ሰው ሆኖ ሳልን ራሴን ለማቆም በታገልኩት። ለምን ራስሽን አቆምሽ? ለምን ጠንካራ ሆንሽ? ለምን ከማርያም ቤት ወጣሽ? ለምን እዛው እድሜ ልክሽን የሰው ታዛዥ ሆነሽ አልኖርሽም? ብለው እኔን ለመጣል ስንቱ ጥሯል፣ ስንቱ እና እኔ ደግሞ እንዴት ሰርቶ ራስን መቀየር እንደሚቻል፣ እንዴት ራስን ማቆም እንደሚቻል፣ እንዴት ደግሞ በራስ መተማመን እንደሚቻል ለእናንተ በቃ ማለት ሁሉንም ነገር ዝም ያልኩትኝ በቃ ለማሳየት እየሞከርኩ ነው። ከማውራት ማስገመት አፍን በከፈተ ልክ የሰው ልጅ አፉን በከፈተ ልክ ነው የሚተቸው። አፉን በከፈተ ልክ ነው የሚገመተው። ላለመገመት እውነታውን እግዚአብሔር እንዲያወጣ ወይንም ደግሞ ሁሉንም
ሁሉንም ነገር ፈጣሪ እንዲፈታው ለፈጣሪ ሰጥቼ ዝም ያልኩት እና አብራችሁ ዝም ማለታችሁ በዝምታ ስራችሁ መስራታችሁ ያልተደረገውን ተደረገ። የኛ አካውንት የሁላችንም እኔ አሁን አንድ ቀን ሪፖርት ተደረገብኝ ብዬ አውርቼ አላውቅም፣ ግን 24 ሰዓት ሪፖርት የሚያደርግብኝ ሰው አለ። እሱንም ሪከርድ ያለኝ ይሄ ሁሉንም ነገር ማውጣት ይችላሉ እዚህ ጋር ከነ ሪከርዱ ከነ መረጃው ሁሉንም ማርያምን በአንድ አይደለም በ6 በ7 ሰው ትናንትና ከሌላ ሀገር ኮርቼባቸው አብሽር ከጎንሽ ነን ብለው እነሱን አመኜ እዚህ በመምጣቴ ማንንም ልመን፣ ግን የሚያቆመኝ ራሴ ነው፣ የሚያጸናኝ ራሴ ነው፣ ብርታት የምሰጠኝ ራሴ ነው። ማንም የለም። ሰው በጣም ብዙ ሰው አለ፣ ግን ማንም የለምና በእኔ ህይወት ማለት ነው። እና ለምን በረታሽ? ለምን ራስሽን እንደዚህ አቆምሽ? ለምንስ ከዛ ተነስተሽ እኛን ትበልጭናለሽ? ለምን ከማዳም ቅመምነት እንደዚህ በርትተሽ ትታያለሽ? ብለው ስንቶቹን ለመጣል ደፋ ቀና የሚሉ ሰዎች አሉ። እና ዛሬ ላይ እግዚአብሔር ይመስገን እና ቤናን የመሰሉ ወንድሞች እነ ኤቢ ኤቢን ሁሉ አቢና ተንከባከብልን በደንብ ማለት ነው።